እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። መርሐባ። ይሄ ልጅ እዚህ ውስጥ መግባት አልነበረበትም አለን። ነገር ግን ማን እንዲገባ አደረገው? አሁን ለቅሶ ላይ ሐዘን ላይ የመጣችሁ እንደዚህ አይነት ነገር የምትናገሩት እናንተ ራሳችሁ አይደላችሁ እንዴ? የሚጣሩ ሰዎች ሲሞቱ አላህ Subhanahu Wa Ta'ala ሊመሰገንና ስጁድ ሽኩር ሊወረድ ይገባል እንጂ እንደ አይነት ሰው እንደም ቢሞት ለአላህ ስጁድ ሽኩር ነው። ወላሂ العظيم እስከዛሬ ድረስ እንደዚህ አይነት አይባችሁን መናገር አንፈልግም ነበር፣ አይባችሁን ማውጣት አንፈልግም ነበር። ነገር ግን አሁን ቀጥታ ማስረጃ ልስጥህ። ይኸውልህ ሳሊህ አልፈውዛን የጻፉት ኪታብ ላይ በየመስጂዱ የሚቀረው ኢርሻድ ኪታብ ላይ ኪታቡን ከያዝከው 11ኛው 13ኛው ፔጅ ክፈተው ካልሆነ የስክሪንሾቱን አምጥቼልሃለሁ። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው ከአይሁዳና ከነሳራ በፊት። والله تعالى أمرنا بالبداءة بالكفار الأقربين لنا يا أيها الذين آمنوا قاتلوا الذين يلونكم من الكفار بلو مدينة لي كهديان بنبروت أيهودوች ቃላቸውን ባፈረሱት ከሰይዳችን ሰለላሁ ዐለይሂ ወሰለም ጋር ቃል ገብተው የሚኖሩት የነበረውን የተፈራረሙትን ስምምነታቸውን ያፈረሱ ከሃዲያን አይሁዶች ላይ የወረደውን የቁርአን አያት እያመጣህኛ ላይ ነው የምትፈስረው። ይሄው አንብበው፣ ራስህ አንብበው ማስረጃህን። ሱፊይና ሰለፊይ እኮ አሁን በአንድ ቤት ላይ አለ እኮ። ወንድም ታላቅና ታናሽ ወንድም አለ። ይሄ ሱፊዩን ወንድምህን ቀድመህ ግደለው የሚል እኮ ነው ኪታብ። ይሄው በየመስጂዱ እየተቀራ ያለው ኢርሻድ ኪታብ። ወላሂ العظيم እስከዛሬ ድረስ እንደዚህ አይነት ነገራቶችን እያወቅናቸው መናገር አንፈልግም ነበር። ለምን? ህዝቡ በሰላም መኖር ስላለበት እስከዛሬ ድረስ መናገር አንፈልግም ነበር። ውይይት ካልሆነ በቀር የሆነ ነገር ካልሆነ በቀር እርስ በርስ እንማማር ካልሆነ በቀር ወላሂ العظيم حتى ሐቂቃ በቀጥታ ወሃቢያ የሚለውን ቃል ራሱ ለመናገር በጣም ይከብደኝ ነበር። ነገር ግን ግዴታ አደረጋችሁብን። ይሄው ለቅሶ ላይ የመጣችሁ እንዲህ ታላግጣላችሁ፣ ታሾፋላችሁ፣ ጭካኔያችሁን ታሳያላችሁ። ምን እናድርጋችሁ ታዲያ? ይሄን ኪታብህን አንብበው፣ በፈለግከው ቋንቋ ትራንስሌት አድርገውና አንብበው። ከፈለክ በእንግሊዝኛ በአማርኛ ትራንስሌት አድርገው፣ ይሄን አረብኛው ካልገባህ ማለት ነው። ይሄንን ነው በየመስጂዱ እኮ ለህፃናት እያስተማራችሁ ያላችሁት። ኢርሻድ ማይቀራበት የዋሃቢያ መስጂድ አለ በዚህ ሰዓት። ሌላም ማዕት ኪታቦች አሉ። ማምጣት ህዝቡ በሰላም መኖር ስላለበት ነው።